እቺ ግን በርዝዴ ቤቱ ሲከበር አይነፋምሽ። በተለይ ደግሞ እንደ ቀብር በቀል ላይ በርዝዴ ኧረ አይመስጥም። ኧረ አይነፌክስ 75ኛ ዓመት ማለት እኮ ጀለስ ጋር ያልማዝ ኢዮቤልዩ ማለት ነው። ግራምፓ 75 ዓመት እዚች ምድር ላይ ጭሶ በልደቱ ቀን ጋቢ ለብሶ የሆነ ጥግ ሶፋ ላይ ደቅሶ ቲቪ እየሾፈ በሃፒ በርዝዴ የሚሉ ሲመጡ ወይኔ ስማ በና ያኔ ዳይ ማማ ግራንደማ በጊዜ ወደ ሰማይ መሄዳቸው ቢኖሩም ቻፓ የጠበሻቸው የመጨረሻ ችስታ በመሆናቸው እንኳን በርዝዴ ኤኒ ሆሊዴይ ማክበር የተሳናቸው ችስታ የነበሩ በመሆናቸውና ወዘተረፈ አልተሳካልኝም እንጂ እንዳንተ ፋሚሊ ሁሉ ነገር ተሟልቶ ቢኖሩ ኖሮ ዳይመንድ ኢዮቤልዩ እንዴት እንደሚከበር ባሳየሽ። በእናት ያንተ ቢሆን ለአያት 75ኛ ዓመት ልደት ምን ታረግ ነበር? ዘሬ አይቆ እንዴ ደፋፋው፣ አፈሰሰው፣ አረነሰነሰው፣ አዝረከረከው። ቆይ ምኑ ነው ዝርብርብ ድፍትፍት ምናምን ያደረኩት? የጀለስ ካንሰም ነው አለ ዘሬ አቆበባል ልትሉ ነው። ቢያንስ መሀል ላይ እንኳን የማስታወቂያ ሰዓት ነው። ቆይ ምኑ ይደብራል? ስሙ አይደል እንዴ ዘሬ አይቆ? እንዴ አንተ አይደብርም እንዴ? ቆይ ሙሉ ስማችንን በመጥራት አበል ይከፈላል? ይኸውልህ አንዱ አለ አረ እንዴ ዜዳውንስ አበዛውሽ። አዎ በጣም በቃ ከቻልክ በስተላችን ጥራል፣ ካልቻልክ ስም ሳትጠራ አውራ፣ ወይ ደግሞ በቃ አታውራ። ቺኮቹ ሲኖሩ ደግሞ አደራ አንተ ለቀቅ የምትለውና የምትመቸው ትምሮ ላይ ብቻ ነው። ታብ ሲፈጠር ደግሞ መራ በርጋጅና መፍትሄ የገባሽ ነሽ። በእናትህ እንደ አይነት ትሪፖች ግን ወግ አጥባቂ ስለሆንሽ በቃ ይብራብሽ። ስለማይስማማሽ ስለማታረግ ይለፍ። በዚህች እንቁ ሀገር ኢትዮጵያ ውስጥ በርካታ ደስታና ሀዘን አሳልፈው ድንቅ ባህልና ወግ እሴት ለትውልድ አስተላልፈው 75 ዓመታትን የኖሩ የጓደኛዬን አያት ልደት ነው የማይስማማኝ የማይገባኝ? ንገሩኛ። ወይ ትንታኔ አንተ በእንዲ ቦታ ብትሆን ቆይ የአያትን ዳይመንድ ኢዮቤልዩ በዓል በምን ታከብረዋለህ? በስብሰባ፣ በሪፖርት፣ በዶክመንታሪ፣ ከተማ በማጥራት ዛፍ በመትከል በእግር ጉዞ በምን? በመጀመሪያ የ75 ዓመታት የአያት ፍቅር የሰጠኝ ፈጣሪን አመሰግነዋል። አሜን። በመቀጠል በእንደዚህ 7-10 ዓመታት አያቴ በህይወት ዘመኑ ካካበተው ልምድ በመውሰድ ከተማርኩትና ከዘመኑ ጋር አብዴት በማድረግ በቃ በእናትህ ክፍል 2 ነገ ትቀጥልናለሽ። አንተ ካለ 75 ዓመት ሙሉ ታብራራለህ። ምንድነው ይሄ ደግሞ? እንጋሞል ተከፈለ አያ ሙሉ ሰው ዘንድሮም በጥሩምባ እንቅልፍ አላስተኛ እያልክ ነው እኮ ነው። እድሜሽ ገፍቶ እንቅልፍሽ እንደ ጉልበቴ ሲከዳሽ እኛኛኛኛ እያልሽ ትነጫነጭብኛለሽ። በዚህማ ማኛ አያስፈልገውም። ከልጅነት ጀምሮ አዛኝና ሰብሳቢ የመሆን አባዜ ይዞሽ እንዴ ዛሬም አላርፍ ብለሽ በስተርጅና ይኸው ቤት ለቤት ትጮህብናለሽ። እኔው ታዲያስ እንክት ያው ነው አቶ ሺበሽን እድር መቀጫ ቀብር እያልክ በየሌሊቱ ጥሩምባ የምታስነፋው አንተ አይደለም? ታዲያ ሀዘንንም ደስታንም አንድ ላይ እናሳልፍ ተሰባሰቡ ብሎ በጥሩምባ ማስለፈፍ ምኑ ላይ ነው ጭህቱ? በዛ ላይ ሟት የተከበረ የሰፈር አዛውንት ነበር። ሲጀመር ጥሩምባው ኋላ ቀርና ረብሻ እኮ ነው። በዛ ላይ ደግሞ የሞተ ሰው ለመቅበር የሟች ወገንና ትንሽ ጊዜ ያላቸው ሰዎች ሄደት ብለው አፈር አልብሰው መምጣት ሲገባቸው በአንተ የሚመራው እድር ወግ አጥባቂ የሆኑ ያን ሁሉ ሰው ስራ ማስፈታት በእጅ የጉድ ሀገር ገንፎ እያደር ይፋጃላሉ። ከየት አመጣት ደግሞ እችን ትምህርት ጓደኛ? እንደኛ ወጣ ያውት እኮ ስንት ተማሪ ነበር እኮ እንዴት ይኸውልሽ አሜሪካ፣ ካናዳ፣ ጣሊያን ብቻ የትም ብትሄድ ያው እንዴት እድር ቆብ እያሉ ሀገር ምድሩን ስራ ማስፈታት የለም። አየህ ዘመድ ወዳጅ ወይም ደግሞ የምታውቀው ሰው ወገን የሞተውን ሰው ለመቅበር የግድ ለቅሶ መድረስ ግዴታ የለብህ። አየህ ንፍሮ፣ ገንፎ፣ ሰደቃ፣ ተስካር ምናምን የሚባል ነገር የለም። ታዲያ ወዳጅነት፣ ጉርብትና፣ ዝምድና ትርጉሙ ምንድን ነው? ቀለል አድርገህ በስልክ አም ሶሪ ዘበር ያጽናሽ ብለህ በቃ በስልክ መገላገል እያለ እንዴ አስከሬን ተከትለህ ጥቁር ለብሰህ ደክመህ ለፍተህ አላቅሰህ መቅበሩ ምንድን ነው ትርጉሙ? ሰውዬ እንደውች ፈረንጅ ሀገር መለስ ቀለስ አልኩ ብለህ ለዘመናት ስንገነባ የኖርነውን አብሮነታችንን ልትንድ መሞከር ድፍረት ነው። አንቺ ሽማግሌ አልገባሽም? አቡቱቱዬ ምን ይላል ይሄ? ከአያት ከቅድመ አያት ጀምሮ እኛ ህዝብ በህይወትም በህልፈትም የሚጠያየቅበት
የሚደጋገፍበት ገመና ተሸፋፍኖ አብሮነትን የሚያሳይባቸው ማህበራዊ ተቋማትንና አስተሳሰቦችን መንቀፍ ሞኝነት ነው። ሲገባሽ ቲንክ ስታደርጊ ያኔ ስተትሽን ትረጃለሽ። ምን ታደርግ አንተ? ከግል እስከ ተቋም ለባህል ወረራ ክፍተቱ በዛ እጅ ሰጠ። ቆይ ሱንቶ ቆይ እኔ የምለው ከጦር ሜዳ እስከ መንግስት መስሪያ ቤት ኃላፊነቱን አልፎ 20 ዓመት ሙሉ የእድር አመራር ሆኖ ሰው ማቃበር አይሰለችም? ወዲያ ምን ይላል? ጎረቤት ዘመድ ወዳጅ ተሰብስቦ የሟትን ዘመድ ማጽናናት ነፍስ ይማር ማለት ምኑ ይሰለቻል? ኦኬ ቆይ ግድ የለም የድግሱን ነገር እንዴት አደረገ? የምን ድግስ? የልደትህን ነው እንዴት የምድግስ ትለኛለህ? መቼም የኚህን የመሰለ አዛውንት ቀብር ትተን የኔን የ75 ዓመት ሽማግሌ ልደት እናክብር አትለኝም እልሃለሁ። ደፋርስ አንተ ነህ። ልጆች ስንት ጎንበስ ቀና ብለው ያዘጋጁትን ልዩ ልደት ትተህ ቀብር። ልደቴ ይደርሳል አልፎም ይከበራል። ቀብር ግን የማይደገም ሰው ለመጨረሻ ጊዜ በስጋ የሚሸኝበት ትልቅ ጉዳይ ነው። እናማ ከቀብር መልስ ወደ ቤታችን ሄደን ላለፉት 75 ዓመታት እዚህ ያደረስከንን አምላክ ተመስገን ማለት ነው እኮ። በርዝዴይ ከቀብር መልስ ምን ይለናል? በዛ ላይ በቀደም ያልኩን ነገር እኔ ቆንጆ ጋቢውን አየሽው? በጣም ቆንጆ ጋቢ ነው። ፈትል ነው፣ ለአባት የሚሆን ነው። ጥለቱ ሁሉ ነገሩ አሪፍ ነው። አልተወደደም? 900 ብር ቆንጆ ዋጋ ነው የሰጠሽ አንቺ ስለሆንሽ ነው። አረ ላምሪሼ ምን ነው አሪፍ እኮ ነው። ደሞ የጋቢ ይወዳል። ለበርዝዴ ጋቢ ምን ይላል? አረ ነፍ ነገር ይላል እኮ ምን ጣጣለው? በቃ እኔ ቆንጆ እናንተ ተስማሙ። እኔ ከስተመር ተለበል። ላምሪ አገር ውስጥ ለሚከበር ልደት በቀላሉ የሚያማምሩ ቲሸርቶች፣ ብራንድ መነጽር፣ የእጅ ላይ ጌጦች፣ ከቻልሽ ደግሞ ኢንፊኒቲ ወይም ፌራሪ መኪና ግዥላቸው። ያምሻል እንዴ? 75ኛ ዓመቱ ላይ የሚያከብር አያቴ እኮ ነው። በደና ጊዜ እናትና አባትሽ ዩኤስዲ ያዘነቡልሽ ከስቴት ነፍ ብር ይዘሻል። እናማ ይዘው የሚዞሩትን የሀገር መዝገቦች ሃርዱን ከሚሸከሙ ሶፍቱን እንዲይዙ አይፓድ ወይም ሚጢጢ ላፕቶፕ ግዥላቸው። በእውነት? አሁን ጋቢ፣ ነጠላ፣ የሀበሻ ቀሚስ እኮ ለፍሬሽ ተጓዥ ዲያስፖራ ነው የሚሰጥ። ኧረ እባክሽ። የግድ ኮታን ካማረሽ ደግሞ የሆነ ሞል ውስጥ አሪፍ የቱርክ ካፖርታ ይችልሻል። እሱን ስጫቸው። አንቺ ምን ጉድ ነሽ? ለአያ ልደት አይፓድ፣ ቲሸርት፣ ቤቢ ጃኬት ምናምን እና ጋቢ አልበሰሽ ፋራ ልታጫውቻቸው። ፌቪዬ ሲጀመር ስጦታ የሚያምረው እንደ እድሜ፣ አኗኗር፣ የሰውነት ሁኔታና ካለው ነባራዊ ሁኔታ የተመጣጠነ ወይም የተጣጣመ ሲሆን ነው። አረ ላምሪ አመጣጥሽ አጣጣምሽ ግድ ነው። ይሄ ደግሞ ምን ፈልገው ይሆን? ማን ነው? ብራዘር ነው። ሄሎ ምንድን ነው ደውሎ ማለት? ደውሎ ማለትማ ማለት ነው። የነሻውን የባህል ልብስ ሱቆች ጋር አልኩ አይደል? እዛው ነኝ እኮ። የቱ ጋር ነሽ? 330 አንቺ ልብስ ነው ሱቁን ነው የምትገዢው? ለማንኛውም መጥቶሽ። እብድ እኮ ነው። አረ እንዲማ እብድ ሳይሆን የጨረሰ ነው። ምን የጨረሰ? ገንዘባ 330 ተከስተና አየሽ፣ የጨረሰ ማለት ጀለሴ አማን አለልሽ። ምንድን ነው ለበርዝዴ ጋቢ ባልሆነ? አሁና ምን አገባ? አረ ጋቢ ብራብሽ አልፈልግም። እሺ ቶሎ በይ በቃ፣ ሰበር ዜና አለኝ። እንዴ የምን ሰበር? አረ ሲስቱ ካዚው በነግራት እናቴ ፌንት ልትነቀል ትችላለች። ስለዚህ የሆነ በረዶ ፈርስቴድ ምናምን ያለበት ቦታ እንጠጋና ነግራችኋለሽ። ምንድነው አልጨረሽም? አረ ሰስፔንስ። በነገው ዕለት እኔና ውድ እህቴ በሚሊዮን የሚቆጠሩ ብሮች ባለቤት እንሆናለን። እኔ አላምን። እመኝ ወደድሽው አይደለ? በቃ ክፈይና እንውጣ። ወይ አምቡላንስ ይጠራ። እዚሁ ልንገርሽ ዳንውጣ። በቃ በእናትሽ እንውጣ። አንተ ግን በእናትህ አካብደህ ልትሞት ነው እንዴ? ማለት እንዴ አሁን ለሼቦ የሚሆን የልደት ስጦታ አቅቶህ ነው? አጥቼ ያናሰ የጉብኝት ኢንቪቴሽን ካርድ ነበር እንዴ ልትሰጣችሁ ያሰብከው? እንደዛ የማስብ እንኳን ሞኝ አይደለሁም። እና እንደዛ ካልሆነ የቅርብ ሱቅ አንድ ማስታወሻ ገዝተህ አትሰጣቸውም እንዴ? አጣዋልኩ እኮ 75 ዓመት ሙሉ በትክክለኛ ኢትዮጵያዊ ቅኝት ለኑሮ አዛውንት የሚመጥን ኢትዮጵያዊ ባህል የሚሸጥ ስጦታ ፈልጌ አጣው። አብዛኞቹ የመንደር ሱፐርማርኬቶችና ሱቆች በፈረንጅ ስጦታዎች የተሞሉ ናቸው። በቃ አይዞ በቲቪ በሬዲዮ በፌስቡክ በጋዜጣ በትዊተር ለባህላዊ ስጦታ አቅራቢዎች ማስታወቂያ ታስነገርና ለ76ኛ ዓመታቸው ገዝተህ ትሰጣቸዋለህ። ይሆን ክሩቅ ነገር እኮ ነው።
ባክዝም በእናንተ ናችሁ ሩቆች፣ ያው ማቅጣጫችሁ ያልታወቀ ሩቆች። ይብላኝ ለእናንተ እንጂ እኔ እንኳን እድሜያቸውንና ስሜታቸውን የሚመጥን ምርጥ ኢትዮጵያ ስጦታ አዘጋጅቼላችኋለሁ። አባቴ 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 እናቴ 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 አዝርያ ምን እሺ እና ሲስተር ዙሩን አከረሩት እንዴ? ምን ተገዛ? ኧረ ስታይል አይደርሱብንም። አየ የሰለችውን 11ኛ ጋቢ ገዝታለት አረፈችው። ወይ ዘንድሮም ድንኳን በለው አልኩት። ስማ፣ በነገራችን ላይ ጭምጭምታ ወደ ትክክለኛ መረጃ ተቀይሯል። ነገ ውርስ ክፍፍል የዋንጫ ነው። ይፍካ ይፍካ ጀለስካ አለን እና ደምቀዋለን። ነገ ፓሪ በጋቢ እናንተ ቤት ከዛ ናይት ቤት መርጠን እንወጣና በስቴክ በዊንግ በሻት ቀውጥ ነው የምናደርገው። ውይ ፈጣን እኮ ነው። የአፍ ቆጣሪ ቢኖረው ኑሮ ይከስር ነበር። ከዛ ሌሊት ከሰዓት እንገባለን ወይ ደግሞ አንገባም። በቃ ይመችሽ በያ ከች እንላለን። ይቻምሽ አባቴ። እሺ ወይዬ ኖር በእግዚአብሔር አትቁነጥ። አንቺ ይላል ለኔ ታላቅ ስሆንም እንደዚያ ይገባል። አመሰግናለሁ። የአያትሽ ልደት ቪዛ ያደረግሻል? በጣም እንጂ አካብዴ። ወይዬ ወልድሽስዬ አንተ ቢዚው ነው ሙታል። እሺ እሱ ነፍስ ካወቀ ጊዜ ጀምሮ ቢያንስ ከ65 ዓመት በላይ ነው ቢዚው ነው ያለፈው። ጀመረሽ ደግሞ የተረካሽ። ቆይ ላምርዬ የሆነ ፕሮጀክተር እዛ ጋር ይሰቀልልሽና የ75 ዓመት ጥናት የጽሁፍ ለምን አታቀርቢልን? ለነገሩ አንቺም ያው ነሽ። እሺ ሰብር ዜና ያልከው ምንድነው? እሺ አረጀለስ ወደ ገደለው። ይሄኔ እኮ የማይረባ ወሬ ይሆናል። እሺ አረ ተንፍስ። እስካሁን ካንንግሱ በይው ምንድነው? እማ እነዋ ስሚ፣ አያሌን ላንቺ በልደቱ ቀን የሚያወርሰንን ሰምተሻል? አዎ። እንዴ እንደ ቀል ሰበር ዜና አውት ያለሽ እንዴ? ምኑ ገረመ? 500 ካሬ ሜትር ቪላ፣ ከዛ በኋላ 3 የሚከራይ ሱቅ፣ 2 መኪና ውርስ። አይገርምም? ምን ይገርማል? ወደሽ ነው? በደንብ ይገርማል። እንደውም ተገረሚሽ። ለሱም ይሱ በርዝዴ ነው እንጂ ነገ የኛ ሃፒ ዴይ ነው የሚበልጥሽ። ወይኔ ላምሮት፣ ለዚህ የደወልክልኝ? አይደለም ባክሽ፣ ሌላ ደግሞ የሆነ የተሰበረ ዜና አለ። የነገውን የልደትና የውርስ ፕሮግራም ለማባላሸት ሲሉ በዛሬው ዕለት ሻምበል ባሻ መዝገቡ ሞቱ። ማን? ሻምበል ባሻ መዝገቡ ናቸው። ያያ ፍሬንድ። እንደውም በመንገድ ስራ ምክንያት ቤታቸው ፈርሶ ሰፈር የለቀቁት። ቤታቸውን ላምጣለሽ እንዴ? ውይ ባለፈው እኮ ታመው ጠይቄያለሁ። የታመሙት ከፕሮግራሙ ጋር በማይጋጭ ጊዜ ስለነበር አሪፍ ነው። አሁን ግን ቀብሩ ነገር ኦ እንኳን ነገርከኝ። አልቀርም። በርዝዴ እንዴት ሊሆን ነው? ይደርሳላ። ደርሷል እኮ ነገ ነው ቀኑ። ሞትና ልደት አንድ ቀን ነው። እሺ ዋናው ከልደት እስከ ሞት ባለው ጊዜ ራስና ራሱ ነው መገኘት ነው። እና በርዝዴ ሊራዘም? እንዴት ይራዘም? ፍሬንዶቹ እኮ ተጠርቷል። በዛ ላይ ደግሞ የቁም ውርስ። አታካብድ። ሟቹን በክብር ሸኝተን ቤተሰቡን አጽናንተን ወደ ማታ የልደት ፕሮግራም ማስኬድ በቃ። እና እንደሱ አትይም መጀመሪያ። አያ ግን መኪና አልነዳም ብላ ያው ታክሲም ጠፋ። አንተ ቦርሳውን ሊያዝልህ። አቤት ለነኝ ሰነዶች ያለ ጥንቃቄ። አሎ ሽማግሌው አቡቱቱዬ፣ የት ነህ? ምድር ላይ። ቀብሩን ጨርሰህ የለም እንዴ? ቀብርማ ጨርሰን እየተመለስን ነው። በልቶሎና እዚህ ቤተሰቡ በጉጉት ሃፒ በርዝዴይ ብሎ ይጠብቃል። ለዚሁ ነው የደወልከው? ሌላውን ሰርፕራይዝ በአካል ስትመጣ። አንተም ከልጅ አትሻልም። በል መጣውሽ። አቶ በስፋት ናቸው? ጓደኛዬ እኮ ከልጆቹም ይብሳል። በጣም ሞደርን ናቸው። ኢትዮጵያ አባት የራሱ ወግ ስልጣኔ አለው። ዘሎ ፈረንጆቹን መምሰል እንደው አላየም? የሟቹን ባለቤት ዘመድና ጎረቤቶች። ኧረ ተይኝ። ለቅሷችን ራሱ እኮ አንድ ባህል ነበር። ለቀብር ከመጡት ጥቂት ሰዎች በላይ የአፍሪካ ህብረት ስብሰባ ይመስል ካሜራ ቀራጩ ከፊት ከኋላ ሲጣደፍ ሳየው እንባዬ ጥፍት ብሎ ቁጭ። ቀብር አስፈጻሚዎች ሳጥኑ ሲያወርዱ ሰልፍ የሚነሱ ሰዎችንም አይቻለሁ። ያው ዘመናዊነት መሆኑ ነው እኮ። ኧረ ይሄ መጥፋት ነው። የምን ዘመናዊነት? የቀብር ቅንጦት ለሀበሻ አያምርም፣ ፍቅር ይቀንሳል። እኔማ የቀረ እድርተኛ አለቅም፣ ቀጣለሁ። ሴትዮዋም ሁሉም ሰዎች በብዛት ውጭ ስለሚኖሩ ነው መሰለኝ። ታዲያ ይሄ ውጭ አይደለማ፣ ኢትዮጵያ ነው። ሀዘን፣ ደስታ፣ አበላል፣ አካሄድ፣ ባህል የራሳችን ያለን ትልቅ ህዝቦች። አያ በቃ አትናደድ። ዛሬ መናደድ የለም። ከአሁን ቀጥሎ እኮ ልደት እኮ የሚከበረው ቤት ደግሞ ሰርፕራይዝ ሊያደርጉ ይችላሉ። በቃ ዘና ፈታ በል። በቃ ና፣ እንደውም ታክሲ የለም፣ በእግራችን እንሂድ።
Oh, he's coming. Yeah. አቶ በስፋት ቤት ሳይደርስ ነው እንዴ በስልክ ሲወተውተኝ ዋለው? ቀብር በመኖሩ የልደቱ ዝግጅት ቀርቷል ብሎ ይሆናል። አይ ከቀረስ ጥሩ ነው። እንደውም ከበርቻቸው አያስፈልግም ነበር። ታዲያ ምን ያበዛልሻል? እንዴ ምኑን? አረ ጀለስ ተረጋጊ። ችቦውን ልበል ሰንደሉን ልበል ወይስ ፍሙን ልበል? በና ያ አያ እንኳን ተወለድክ በኢትዮጵያ ያ አጥኙ ጀለስካ። እሺ በመቀጠል ወደ መጡ ስጦቶች እንሄዳለን። ካቶ በስፋት ከኢጣሊያን የመጣ እጅግ ውድ ወይን ተጠቅልሏል። ሁለተኛ ከኔና ከፍሬንዶቼ ጀለስካን ሳይጨምር ከኒውዮርክ የመጣ ብራንድ መነጽር። ሌላም ደግሞ አለ የፓሪስ ሽቶ፣ ለዊኬንድ ቁምጣና ቲሸርቶች፣ ለግራንድ ፓ ያልሆነ ሱሪ ይበጣጠስ በሚል ውድ መጠጦች ወርደው በቪአይፒ ቦታ ላይ ቀድመን ሪዘርቭ ባደረግነው ያበደ ክለብ ውስጥ የሙሉ ናይት ወጪ መሸፈንና ጭፈራ። ሼፖ አረ ፈገግ በል። This is your special day. ስፔሻል ዴይ ያ ይሄ ሁሉ አካባቢን ሳያካትት እኔና ጀለሶቼ ኢንቨስት ያደረግንበት። ሶስተኛ ከተማሪ ላምሪ አድጋቢ። አራተኛ ከጎረቤቶች አንዳንድ ስጦቶች የመጡ ሲሆን የአካባቢ ጊዜ ልትወጣ በጉጉት እየተጠበቀ ነው። አሁን ወደ ኬክ ቆረሰው። አረ እንዲ አፍጥኙ የማታውን እያሰብ። አረ እንዲ ለኩሹ። አረ ያፊ በዚህ ሳይ እንዴ ታፈኙ። Happy birthday to you. Happy birthday, happy birthday, happy birthday to you. Welcome to happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Welcome to Happy birthday, happy birthday, happy birthday to you.
በቃ ሀብቱ በቃ ሙራያ ሲሽን ይላል ደቅ ደቅ በሉ ጀምራታ ሳይ ታፍስ እንጂ አያ ስጦታችን አነሰ እንዴ? ቅድም እየተባለበት ጋር ቤት አለ አለ አያ አለ ግን መርሃ ግብሩ ምንድነው? እስኪ ማን ነው የሚነግረኝ? በርዝዴ ነው አያያ። ምን ልደት ማንነቴ ዜግነቴ ምንድነው? እንደኔ ገና ትንሽ ወጣ ገባ እንኳን ሳትይ ሲቲዝን መጠየቅ ጀመርሽ። አያ ኢትዮጵያዊ ነህ? አዎ ኢትዮጵያዊ ነኝ ሀበሻ። እቺ ጥቁር አፈር ያበቀለች ውብ ባህል፣ ቋንቋ፣ አኗኗር፣ ታሪክ ያላት አያሌ አባቶችና እናቶች የህይወት የንብረት የአካል ግብር ውጤት ኢትዮጵያ 75ኛ ዓመቴን ልታከብሩልኝ ስትሉ ከፍላጎታችሁ በቀር እዚህ መሃል ሀገሬን ኢትዮጵያን አጣኋል። አለባበሳችን፣ ቋንቋችን፣ የሰው ብትሉ የአገልግሎት መስጫ ተቋማት ብትሉ የምግብ የመጠጡ ስምና ድርጊት ሁሉ አባቴ ባሸነፋቸው ምዕራባውያን ቅኝት ተወርሶ በሐዘንና በደስታ አብሮነታችን የምንጠቀምባቸው ኩነቶች በጥናትና ምርምር ማደግ ሲችሉ ጭራሽ ኋላ ቀርነት መስሎን ትተናቸው በውጭ ማንነት ሆነን ላንገኝ ተበርዘን ሌላው ዝርዝሩ ቢቀር በእኔ ዕድሜ ኢትዮጵያዊ ልደቱን ሲያከብር ሃፒ በርዝዴይ ከሚለው የመልካም ምኞትና የምስጋና ዘፈን ጋር የሚመጥን ወይም የሚበልጥ ዜማ የሀገሬ የጥበብ ሰዎች ከበዳቸው እንደ ወዳጃቶ በስፋት ወደ ፈረንጆቹ ወጣ ብሎ የመጣም ሆነ በቴክኖሎጂ ዓለምን ያየ መልካም ስልጣኔውን መርጦ መልመድ ሲችል አሰስ ገሰሱን ሰብስቦ የሀገር ባህልን፣ ቋንቋን፣ አኗኗርን፣ ማንነትን ማስወረር በጀግኖች አርበኞቻችን ታሪክ ያስወቅሰናል። አያ ይደብራ አልፈልግም። ሰርፕራይዙስ ተረጋጉ። አዎ ልጄ፣ በደም በአጥንት በሕይወት ዋጋ የተቀበልኳትን የሀገሬን ባህል በጥበብ በማንነቷ አንዳች ሳትበርዝ ከዓለም ጋር አወዳድራችሁ አዘምኗት እንጂ አትበርዟት። ተራና በተለይ ለኢትዮጵያዊ ትርጉም የለሽ አለባበስ፣ አኗኗርና አይጥሜ ማንነትን ከሰለጠነው ዓለም ከምንቃርም በዓለም መነጋገሪያ ስላደረገን አሳፋሪ ገጽታችን፣ ስለ ትራፊክ አደጋ፣ ስለ ተላላፊ በሽታዎች፣ ስለ መጻተኛው የዘር ሐረግና አጥንት ቆጠራ፣ ስለ ሥራ ባህል ክፍተታችን ብንሰለጥን ምን አለበት ባካችሁ? ኧረ በቃ ልንባባል ይገባል። ከግለሰብ እስከ ተቋም ከስም እስከ ምግባር ኢትዮጵያዊ ባልሆነ ባህል ተወረን ለአቋራጭ ቅኝ ግዛት እጅ ስጣት በሉ። እምቢ። አባቶቼ፣ ጓደኞቼ፣ በፊት አባቶች ከወራሪ ጋር የነበራቸው ጦርነት በጦር መሳሪያ ነበር። አሁን በቴክኖሎጂ በገንዘብ በስነ ልቦና ነውና በቃ እጅ ስጣት በሉ። ኢትዮጵያዊነቴ ሙሉ ነው። ግባ። መልካም ልደትን አባባ መልካም ልደት መልካም ልደትን አየያ መልካም ልደት መልካም ልደትን አየያ መልካም ልደት መልካም ልደትን ጋሽዬ መልካም ልደት ልጆች አድገውለት ሰጥቶት በረከት በፍቅር አኑሮት 75 ዓመት እንኳን አደረሰ ለዛሬዋ ዕለት መልካም ልደት አባባ መልካም ልደት መልካም ልደት አያያ መልካም ልደት መልካም ልደት አየዬ መልካም ልደት መልካም ልደት ጋሽዬ መልካም ልደት የጥንቱ ማበሻ እንዴ ይሄም የፈረንጂ ይሄም የፈረንጂ ይሄ የፈረንጂ ያንም የፈረንጂ ምነው ወኔው ጠፋ የዚህ ጀግና ልጅ መልካም ልደት ጋሽዬ መልካም ልደት መልካም ልደት አባባ መልካም ልደት መልካም ልደት አባዬ መልካም ልደት መልካም ልደት አየያ መልካም ልደት እናት አስተምራ አባት አስተምሮ ደሞ ድሮ ኩሎ ደሞ ድሮ ኩሎ ባህር ይረሳል ወይ
ለዜግነት ተብሎ መልካም ልደት አየያ መልካም ልደት አየያ መልካም ልደት ካባ ለበሰና አባባ እንደዘሩ ካባውን ለበሰው ባዳ ዘመድ ሳይል ሁሉን ጠቃቀሰው ሽበት ሽውፈት ነው የማያሳፍር ሲጣሉ አስታራቂ የሚዘራ ፍቅር መልካም ልደት ጋሽዬ መልካም ልደት አባባ መልካም ልደት አየያ መልካም ልደት ዚያድ ባሬን ምስራቅ ሞሶሎኒን ማይጨው ድርቡሽን መተማ ጣሊያንን አድዋ ላይ አገሩን አክባሪ ከነገሮች በላይ ባህሉን ጠባቂ እንብላ እንጠጣ ባይ ጋሽዬ የድሮ አበሻ በታሪካችን ውስጥ አለው ብዙ ድርሻ መልካም ልደት አባባ መልካም ልደት